በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። በዛሬው ርዕሳችን አሁናዊ ወይም ወቅታዊ የቤተ ክርስቲያን ተግዳሮቶች በሚል ርዕስ እንነጋገራለን። የክርስቶስ አካል የሆነችው ቤተ ክርስቲያን ከጌታ የተቀበለችውን ተልእኮዋን በአግባቡ እንዳትወጣ ተግዳሮት የሆኑባትን ነገሮች ተቋቁማ በመንፈስ ቅዱስ ምሪትና ኃይል አገልግሎቷን ከግብ እንድታደርስ ሰዎችን ለእግዚአብሔር መንግስት እንድታበቃ በክርስቶስ ፍጹም የሚሆኑ ሰዎችን መስራት እንድትችል መምከርና መጸለይ እንደሚያስፈልገን ይሰማኛል። በአሁኑ ወቅት የቤተ ክርስቲያን ተግዳሮቶች ምንድናቸው ለሚለው ጥያቄ ሁላችንም እንደየበኩላችን መልስ ልንሰጥ እንችላለን። በቤተ ክርስቲያን ውስጥ በወንጌል አገልግሎት ካሳለፍኳቸው ጥቂት ዓመታት ተነስቼ በግል ህይወት ከሌሎች ጋር በነበረኝ ህብረት ደግሞ በተጠራሁበትና በተመደብኩበት አገልግሎት ውስጥ ከሰማኋቸው ካየኋቸውና ከታገልኳቸው ነገሮች ተነስቼ አሁን ያሉት ወቅታዊ ቤተክርስቲያን ተግዳሮቶች እነዚህ የምጠቅሳቸው 8 ነጥቦች ይመስሉኛል። ከነዚህ የተለዩ ተግዳሮቶችን ብዙ ልታነሱ ትችላላችሁ፣ ወይም እነዚህን ተግዳሮቶች ሊጠቀልሉ የሚችሉ ባጭሩ ሊያስቀምጡ የሚችሉ ጥቂት ነጥቦችንም ልታነሱ ትችላላችሁ። ግን በበኩሌ የታዩኝ ነገሮች እነዚህ ናቸውና እንድንጸልይባቸው፣ እንድንመክርባቸው እንደ እግዚአብሔር ቃል ሁለት ከዚያም በላይ ሆነን በምንገናኝባቸው ጊዜዎች ሁሉ አብረን ጊዜ እንድንወስድባቸው የሚገቡ ናቸው ብዬ አስባለሁ። እነዚህን ነጥቦች በጥቂቱ ባጭሩ አንድ በአንድ ለማየት እንሞክር። የመጀመሪያው የቤተክርስቲያን ተግዳሮት የሐሰት ትምህርት ነው ያስባለሁ። የሐሰት ትምህርት ሲባል የግልና ቡድን ፍላጎቶችን ለማሟላት የመጽሐፍትን ቃል በማጣመም በብልሃት የሚፈጠሩ መጽሐፍ ቅዱሳዊ መሰረት የሌላቸው ጸረ እውነት ምድራዊ ፍልስፍናዎች ሁሉ ሊጠቃለሉበት ይችላሉ። የሐሰት ትምህርቶች በዛሬዋ ቤተክርስቲያን ውስጥ በወንጌል ቋንቋ በመጽሐፍ ቅዱሳዊ ቋንቋ እና ልምምዶች በሚመስል መልክ መድረኩን ወርሰውታል። ብዙዎቹ የወንጌል ሰባኪዎችና አስተማሪዎች አንዳንዶቹ ገብቷቸው ሌሎቹም ሳይገባቸው እውነት ያልሆኑ ትምህርቶችን ስለ ክርስቶስ፣ እውነት ያልሆኑ ትምህርቶችን ስለ ቤተክርስቲያን፣ እውነት ያልሆኑ ትምህርቶችን ስለ ክርስቲያናዊው ህይወት፣ ስለ መንፈሳዊ ህይወት፣ እውነት ያልሆኑ መጽሐፍ ቅዱሳዊ መሰረት የሌላቸውን ነገሮች ይናገራሉ፣ ያስተምራሉ። አንዳንዶቹ በድፍረት ያስተምራሉ። የግል ልምምዳቸውን እንደ ምሳሌ ማስረጃ ማብራሪያ አድርገው ያቀርባሉ። በእርግጥ የሐሰት ትምህርቶች በቤተ ክርስቲያን ውስጥ ስፍራ ያገኙ ይመስላሉ። የሐሰት እውነት የሚመስሉ ተረቶች ስፍራ ያገኙ ይመስላሉ። ሐዋርያው ጴጥሮስ በብልሃት የተፈጠሩ ተረቶች የሚላቸው ነገሮች ቦታ ያገኙ ይመስላል። ምናልባትም በሐዋርያ ሥራ ምዕራፍ 20 ሐዋርያው ጳውሎስ የኤፌሶንን ሽማግሌዎች መሪዎች በተሰናበተበት ጊዜ ደቀ መዛሙርትን ወደ ኋላቸው የሚመልሱ ከእውነት የሚያጣምሙ ሰዎች ከመካከላቸው ሊወጡ እንዳሉ እንዳሰበ ወይም ደግሞ እንዳሉ እንደገባው እንደነገራቸውና እንዳስጠነቀቃቸው እናስታውሳለን። እንደዛ አይነት ደቀ መዛሙርቶች በእውነት ደቀ መዛሙርት ያልሆኑ ግን ደግሞ ለጢሞቴዎስም ለቲቶም እንደሚነግራቸው እውነትን የሚያጣምሙ በውሸት ዕውቀት የሚፈላሰፉ ሰዎች በቤተክርስቲያን ስፍራ ያገኙ ይመስላሉ። ስለ ክርስቶስ የሚነገሩት ትምህርቶች፣ ስለ ዘላለም ህይወት የሚነገሩት ትምህርቶች፣ ስለ ሞራላዊ ህይወት የሚነገሩት ትምህርቶች፣ ስለ አዲሱ ህይወት፣ ስለ አዲሱ ማንነት የሚነገሩት ትምህርቶች በአግባቡ ሊለኩ፣ ሊፈተሹ፣ ሊመተሩ፣ ሊመረመሩ ይገባቸዋል። የሐሰት ትምህርቶች ነግሰዋል። ስለ እግዚአብሔር የምንናገራቸው ነገሮች በእኛ ልክ ያሉ ናቸው። በእኛ ስሜትና ፍላጎት ጥግ የተሰፈሩ ናቸው። እኛ በሚገባንና ለእኛ በሚመቸን መንገድ ምንመትራቸው ናቸው። መጽሐፍ ቅዱስ እንደሚለው ነው ወይ? በእርግጥ እያንዳንዱ የምንናገረው አረፍተ ነገር፣ እያንዳንዱ አሜን የምንልበት፣ ሃሌሉያ የምንልበት፣ የምናመሰግንበት፣ የምንደሰትበት፣ ስሜታችን የሚነቃቃበት፣ ህብረቶቻችን የሚደምቁበት የመድረክ አባባል
በእርግጥ እንደ እግዚአብሔር ቃል ነው የሚለውን በዛሬው ቤተክርስቲያን ውስጥ በጣም በጥንቃቄ መጠየቅ ያለብን ይመስለኛል። የሐሰት ትምህርቶች የዛሬዎቹ ተግዳሮቶች ናቸው ለቤተክርስቲያን። የእውነትን ወንጌል፣ የጠራውን ወንጌል፣ ንጹሑን ወንጌል፣ ከእግዚአብሔር የሆነውን ወንጌል፣ ከሰማይ የሆነውን ወንጌል ቤተክርስቲያን እንዳትናገር ሰዋዊ ወንጌሎች ተቀላቅለውና ተደባልቀው አንሸቃቅጥም እንደሚለው ጳውሎስ የተሸቃቀጡ የተቀላቀሉ መስለው የገቡ ቋንቋዎች፣ እንክርዳድ ነገሮች ያሉባቸው ብዙ አይነት ትምህርቶች መድረክ ይዘዋል። ብዙ አይነት ትምህርቶች ተቀላቅለው ገብተዋል። ስለዚህ ይህን ማጥራት ይፈልጋል። አንዱ የቤተክርስቲያን የዛሬው ወቅታዊ አሁናዊ ተግዳሮት የሐሰት ትምህርት ነው ብዬ አስባለሁ። ሌላው ሁለተኛው ነገር ከዚሁ የሐሰት ትምህርት ጋር ተያይዘው ደግሞ ያሉ በብልሃት የሚፈጠሩ ተረቶችና ልዩ ልዩ አጋንንታዊ ኃይሎችን የጨለማውንም አደራረግ በመጠቀም ወይም በስሜት በመነዳት የሚተገበሩ ሃይማኖታዊ ልምምዶች አሉ። የስህተት አሰራሮች አሉ። የስህተት ልምምዶች አሉ። ቤተክርስቲያን የቆመችበትን መሰረተ እምነት የማይወክሉ፣ ቤተክርስቲያን ያላትን የእምነት አቋም የማይመጥኑ፣ ቤተክርስቲያን ለሰዎች ድነት የምታበስረውን ወንጌል የማይመጥኑ ልዩ ልዩ ልምምዶች ወደ ቤተክርስቲያን መድረክ ብቅ ብለዋል። ልምምዶች በራሳቸው ምንም ባይሆኑም ግን ልምምዶች የሚመነጩት ከአስተሳሰቦች ከእምነት አቋሞች ከሆነ እነዚያ የተሳሳቱ የስህተት ልምምዶች፣ አጉራ ዘለል ልምምዶች፣ መስፈሪያ የሌላቸው ልምምዶች፣ ስሜት ላይ የሚንጠለጠሉ ልምምዶች፣ የግል ጥቅም ማባቢያ የስነ ልቦና ጨዋታ ላይ የስነ ልቦና ትሪክ ላይ ወይም ማባበል ማታለል ላይ የሚመሰረቱ ልምምዶች ምንጫቸው የሐሰት ትምህርቶች ናቸው የሚሆኑት ማለት ነው። ስለዚህ እነዚህ ልምምዶች የሰውን ስሜት ለመግዛት፣ የሰውን ቀልብ ለማሸነፍ፣ ሰውን ወደሚፈልጉት ቦታ ይዞ ለመሄድ፣ ሰውን ወደሚፈልጉት ጥግ ለማድረስ፣ ሰውን በሚፈልጉት ነገር ለማማለል፣ በሚፈልገው በጥያቄው በፍላጎቱ በክፍተቱ ለማማለል የሚደረጉ ልምምዶች፣ የሚደረጉ አሰራሮች አደገኛ ናቸው። ቤተክርስቲያን የቆመችበትን የእምነት መሰረት፣ ቤተክርስቲያን የተሰጣትን መጽሐፍ ቅዱሳዊ መሰረት፣ ቤተክርስቲያን እንድትሰብከው እንድትናገረው በክርስቶስ የተገለጠላትን እውነት ይዛ ደፍራ እንዳትቆም ያንን የማይመጥኑ በጣም የወረዱ ያንን የማይመጥኑ ከእውነት ጋር የሚጋጩ ያንን የማይመጥኑ ሰዎች በእውነተኛው መረዳት ውስጥ ቆመው በእውነተኛው ዕውቀት ውስጥ ቆመው ወደ ክርስቶስ እንዳይደርሱ የሚያደርጉ ልምምዶች ብዙ አሉ። እርግጥ ሰዎችን በስሜታቸው አባብለን ኮርኩረን የሚያስቃቸውን ነገር አድርገን ለጊዜው ዘና የሚያደርጋቸውን ነገር አድርገን ወደ አንድ ወደሚፈልጉት ጥግ እናደርሳቸው ይሆናል። ግን ያ ልምምድ ክርስቶስን ያሳያቸዋል ወይ? ስለ ኃጢአታቸው የሞተውን ከሙታን የተነሳውን ስለ እነርሱ ስለ ኃጢአታቸው የሚማልድላቸውን ለኃጢአታቸው ማስተሰሪያ እንዲሆን ደሙን ያፈሰሰላቸውን ክርስቶስን እንዲያስታውሱ ያደርጋቸዋል ወይ? ከክርስቶስ ጋር ያላቸውን ህብረት እንዲጠብቁ ያደርጋቸዋል ወይ የሚለውን ጥያቄ በአግባቡ መጠየቅ አለብን። እና ብዙ አይነት የስህተት አሰራሮች፣ ብዙ አይነት ልምምዶች ወንጌልን እየከደኑት ነው። እውነተኛውን ወንጌል፣ የመስቀሉን ስራ፣ ክርስቶስ ለቤዛነት ያደረገውን በመስቀል ላይ የከፈለውን ያንን መስዋዕትነት እየሸፈኑት ነው፣ እየከደኑት ነው። ሰዎች መስቀል ጽዩፍ እንዲሆኑ፣ መከራ ጽዩፍ እንዲሆኑ እያደረጋቸው ነው። ለእውነተኛው ደቀ መዝሙራዊ ህይወት በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ የሚለውን ቃል እና ደግሞ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ይሸከም ይከተለኝ ብሎ ጌታ ያቀረበውን ጥሪ፣ ኢየሱስ ክርስቶስ የሰጣቸውን ጥሪ እንዳይከተሉ አቋራጮችን እያሳዩአቸው ነው። ሌሎች አማራጮችን እያሳዩአቸው ነው። እርግጥ ከምንናገረው ከምንለው ጋር የማይታረቁ ናቸው ብዙዎቹ። እናምንበታለን ብለን ከምናስታውቀው መግለጫችን ጋር ምናልባትም ደግሞ የእምነት ጠበቃዎች ሆነን የእውነት ጠበቃዎች ሆነን ከምንከራከርላቸው ነገሮች ጋር የማይታረቁ አደራረጎችና አሰራሮች ናቸው። እነዚህ አሰራሮች ሰውን ወደ ቤተክርስቲያን ለመጥራት፣ ሰውን ወደ አንድ ጉባኤያችን ለመሰብሰብ፣
እና ወንበሮቻችን ክፍት እንዳይሆኑ ተደንቀው ተገርመው ዘና ብለው መተው ተቀምጠው ከኛ ጋር ውለው ወይም አምሽተው እንዲሄዱ ለማድረግ የሚፈጠሩ አይነት ትሪኮች የሚፈጠሩ አይነት ልምምዶች ማባቢያዎች እየሆኑ ነው። ይሄ በጥንቃቄ ሊታሰብበት ይገባል። ሁለተኛው ተግዳሮት ይሄ ይመስለኛል። የስህተት አሰራሮች በቤተ ክርስቲያን ውስጥ በህብረት ውስጥ በቅዱሳን መካከል በወንጌል በሚሰበክባቸው አውዶች በሰንበታቶች ውስጥ ቦታ እየያዙ ስር እየሰደዱ ናቸው። እነዚህ የቤተክርስቲያን ተግዳሮቶች ናቸው። ሌላው በቤተክርስቲያን ውስጥ ስፍራ እያገኘ ያለው አሁን ዓለማዊነት ነው። ዓለማዊነት ስንል በእግዚአብሔር ቃልና መንፈስ ከመመራት ይልቅ ሳይንሳዊ መላምቶችን፣ ግኝቶችንና አሰራሮችን በመደገፍ ሰዋዊ ችሎታዎችን በቤተክርስቲያን ላይ ሉዓላዊ ማድረግ ማለት ነው። በጣም የሚገርመው ነገር የእግዚአብሔር ቃል አይደለም የእምነት አቋማችንን ወይም ስምምነታችንን እየመራ ያለው። በአንድ በኩል ድምፅ ብልጫችን ነው የሚመራል። ለብዙ ነገር፣ ለሳተ ነገር፣ ለተበላሸ ነገር፣ የእግዚአብሔር ቃል መሰረት ለሌለው ነገር በአብላጫ ድምፅ ከተስማማን ዲሞክራሲያዊ ነው ብለን ካምንበት አብረን እንሄድበታለን። ኦፍኮርስ እውነት እንደሱ አይደለም። በብዙ ድምፅ አትለካም። እውነት በተጻፈ በተገለጠ እውነት በእግዚአብሔር ቃል መለካት አለበት። በቤተ ክርስቲያን ውስጥ እውነት በሰዎች ስሜት፣ በሰዎች የመብት ጥያቄ፣ በሰዎች የመብት ፍላጎት አትለካም። እውነት በተገለጠው በእግዚአብሔር ቃል ነው የምትለካው፣ የምትመዘነው፣ የምትታየው፣ የምትገለጠው፣ የምትፈተሸው፣ የምትነገረው እና የሚገርመው ነገር እውነትን እውነት ለማለት እንኳን ድምፃችን ይቆጠራል። የምንፈልጋቸውን ሰዎች በቤተ ክርስቲያን ውስጥ ለማንገስ፣ መዋቅር ውስጥ ለማስገባት ድምፃችን ይቆጠራል። ኦፍኮርስ በድምፅ ብልጫ በአብላጫ ስምምነት መስማማት ምንም አይደለም። ግን በእርግጥ የእግዚአብሔር መንፈስ ምን ይላል? በቤተ ክርስቲያን ውስጥ የእግዚአብሔር ቃል ምን ይላል? ይሄ የምንሄድበት መንገድ ምን ያህል ሩቅ ሊያስኬደን ይችላል? እንደ እግዚአብሔር ቃል ቁጭ ብለን ጊዜ ወስደን ተነጋግረን መጽሐፍትን ከፍተን ገልብጠን አገላብጠን ብንነጋገርበት በእርግጥ ይሄ አብላጫዎቻችን የምንስማማበት አቋም ምንድን ነው? እውነት ነው ወይ የሚለውን ጥያቄ እንድንጠይቅ አይፈቅድልንም። የሚገርመው ነገር መብታችንን ለመጠየቅ መጽሐፍ ቅዱስን ከመክፈት ይልቅ ምድራዊውን አዋጅ፣ ምድራዊውን ህገ መንግስት መጥቀስ ይቀድመናል። ምድራዊ ህገ መንግስት አያስፈልግም አላልኩ። ምድራዊ አዋጅ አያስፈልግም አላልኩ። መንግስታዊ ስርዓት አያስፈልግም አላልኩ። እሱ ለመሬታዊ ህይወት፣ እሱ ለምድራዊ ህይወት በጣም አስፈላጊ ነው። ቤተክርስቲያን መሬታዊ ምድራዊ እንደሆነች የምናስብ ከሆነ ግን ተሳስተናል። ቤተክርስቲያን ዘላለማዊት ናት። በየትኛውም ርዕዮተ ዓለም ልክ አይደለችም። ቤተክርስቲያን በየትኛውም የፖለቲካ አስተሳሰብ አትለካም። ቤተክርስቲያን በየትኛውም የፖለቲካ አቋም አትመዘንም። ቤተክርስቲያን ሰማያዊት ናት። በክርስቶስ ኢየሱስ ሞትና ትንሣኤ የተዋጁ ሰዎች ህብረት ናት። ቤተክርስቲያን መልእክቷ ሰማያዊ ነው። መፍትሄዋ ለምድር ህይወት እግዚአብሔራዊ ነው። እግዚአብሔር የሰጣትን በቅዱስ ቃሉ የገለጠላትን እውነት እየተናገረች ጨለማውን ለማብራት ያለማቋረጥ በብርሃን የምትመላለስ ነች ቤተክርስቲያን። ምድራዊ አሰራሮች አይለኳትም። ምድራዊ አሰራሮች አይወክሏትም። እና በቤተክርስቲያን ውስጥ መንፈስ ቅዱስ በሕያውነት መሰማት አለበት። መንፈስ ቅዱስ መናገር፣ መምከር፣ መገሰጽ፣ መመለስ፣ ማረም፣ ማስተካከል፣ ማረቅ መቻል አለበት። መንፈስ ቅዱስ ግለሰባዊ ጩኸቶች፣ ቡድናዊ ጩኸቶች አይደሉም ቤተክርስቲያንን ሊመሯት የሚገባው። የእግዚአብሔር ቃል መጽሐፍ ቅዱስ ነው ሊመራት የሚገባው። ስለ እያንዳንዱ አስተሳሰባችን መጽሐፍ ቅዱስ በቀጥታም ይሁን በተዘዋዋሪ ምን ይላል የሚለውን ልባችንን ከፍተን በቀና ልብ በበጎ ህሊና መምከር አለብን። የትኛውንም ነገር ከመወሰናችን በፊት ዓለማዊ አሰራሮች በቤተክርስቲያን ውስጥ እየነገሱ ነው። አደረጃጀቶች እየነገሱ ነው። ጌታችን ኢየሱስ ክርስቶስ በደቀ መዛሙርቱ መካከል ማን ይበልጣል የሚል ክርክር እንደተነሳ አውቆ በመንገድ ሳላችሁ ምን ተነጋገራችሁ አላችሁ። በመካከላቸው ማን ይበልጣል የሚል ክርክር ተነስቶ ነበርና እና ጌታ ኢየሱስ ክርስቶስ የዚህ ዓለም ሰዎች የሚሄዱበትን መመሪያ የሚመዝኑበትን ሚዛን እናንተ ልትመዝኑበት አትችሉም። ከሁሉ የሚበልጠውን አለቃ ይሉታል፣ ከሁሉ የሚቀድመውን አለቃ ይሉታል። በእናንተ ዘንድ ግን እንደዚህ አይሆን። የሁሉ ታናሽ የሁሉ ታላቅ ይሁን፣ የሁሉ ኋለኛ ሁሉ ፊተኛ ይሁን ብሎ አለ እና ለዚህም ነው ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበው። የደቀ መዛሙርቱን እግር አጠበና እኔ ጌታና መምህር ስሆን ይሄን ካደረግኩ እናንተ ደግሞ ለእርስ በርሳችሁ እንዲህ ልታደርጉ ይገባችኋል ብሎ አለ። ይሄ የክብር መወጣጫ መሰላል በመዋቅር ሰበብ በቤተክርስቲያን ውስጥ እያስቀመጥን ምድራዊ አሰራሮችን እየተከለ
ቤተክርስቲያን የክርስቶስ አካል ነች ብለን ስንናገር ስበርሱ የማይታረቅ ነገር ነው። የክርስቶስ አካል እንደዚህ አይደለም። ክርስቶስ ራስ ሆኖ ሁላችን በራሱ ትእዛዝ በራስ ስልጣን ስር ያለን የአካል ክፍሎች እና አንዱ ባንዱ ላይ ሊገዛ አይችልም። አንዱ ባንዱ ላይ ሊሰለጥን አይችልም። ቤተክርስቲያን በምንም መስፈርት በምንም አይነት አሰራር የግለሰቦች ልትሆን አትችልም፣ የጥቂቶች ልትሆን አትችልም። በቤተክርስቲያን ውስጥ ቤተኞችና መጻተኞች አይኖሩም። በቤተክርስቲያን ውስጥ ዋናዎችና ንዑሳኖች የሚባሉ የሉም። ሁላችን ለክርስቶስ ወንድሞች ነን። ሁላችን በክርስቶስ የእግዚአብሔር ልጆች ሆነናል። ሁላችን በክርስቶስ የኃጢአት ስርየት ተቀበለናል። ስለዚህ በቤተክርስቲያን ውስጥ መበላለጥን፣ የደረጃ እድገትን፣ ትልቅና ትንሽ፣ አሰሪና ሰራተኛ የሚሉ ምድራዊ አስተሳሰቦችን ሊያሰርጹ የሚሄዱ አካሄዶች የዛሬዎቹ ተግዳሮቶች ናቸው። የወንጌል እንቅፋቶች ናቸው። የእውነት እንቅፋቶች ናቸው። ቤተክርስቲያን የተጠራችለትን የተላከችበትን መልእክት በአግባቡ እንዳታደርስ ተጠላልፋ እንድትቀር፣ ምድራዊ ድርጅት ሆና እንድትቀር፣ የምድራዊ ድርጅትነት ሽታዋ ሰማያዊ ጠረኗን መዓዛዋን እንዲበክል እያደረጉ ያሉ ነገሮች ናቸው። ስለዚህ እናስብበት። ምንድነው ያለው አወቃቀራችን? ምንድነው ያለው አስተሳሰባችን? እንዴት ነው ነገሮቻችንን ለማድረግ ስንሄድ መነሻችን? በእርግጥ ከልምዶቻችን እንማራለን፣ ካለፍንበት ታሪክ እንማራለን። በእርግጥ ከነባራዊው ዓለም ክስተት ከምናየውና ከምንሰማው ነገሮቻችን አመዛዝነን እንለካለን፣ እንናገራለን። ይሄ ማለት ግን የኛ ልምድ አይደለም መሪው፣ የኛ ልምድ አይደለም ወሳኝ። የኛ ልምድ አስፈላጊ ቢሆንም የእግዚአብሔር ፈቃድ ይጠየቃል። የመንፈስ ቅዱስ ምሪት፣ የእግዚአብሔር ቃል እውነት ይፈተሻል፣ ይታያል። በዚያ ነው መመራት ያለብን። ሳይንሳዊ አይደለም የቤተክርስቲያን ህይወት፣ መንፈሳዊ ነው። ሳይንስ አያስፈልግም አላልኩም። የሳይንስ ተቃዋሚም አይደለሁም። ሳይንስ ለሰው ልጆች የምድር ኑሮ በጣም ብዙ አስተዋጽኦችን እያበረከተ ነው፣ ያበረክታል ወደፊትም። ሳይንስ የሰው ልጆች ዕውቀት፣ የሰው ልጆች ክህሎት የሚገለጥበት ሰዋዊ ችሎታ ነው። ሰዋዊ ችሎታ በጣም ብዙ ነው፣ በጣም ውስብስብ ነው፣ ትልቅ ነው። ሰው በእግዚአብሔር መልክና ምሳሌ የተፈጠረ ስለሆነ በጣም ብዙ ግኝቶችን ያገኛል፣ ብዙ ዕውቀቶችን ያውቃል። ገና ያላወቃቸው ያልደረሰባቸው አቅሞች ያሉት ሰው ግን ቤተክርስቲያን በሰው አቅም ልክ የምትለካ አይደለችም። ቤተክርስቲያን በሰው የዕውቀት መደነቅ ልክ የምትለካ አይደለችም። ቤተክርስቲያን የእግዚአብሔር መንፈስ የእግዚአብሔርን ችሎታ፣ የእግዚአብሔር መንፈስ የእግዚአብሔርን ዕውቀት የማይመረመረውን የእግዚአብሔርን ዕውቀት የሚገልጥባት ናት። ቤተክርስቲያን የእግዚአብሔር የክርስቶስ አካል ናት ቤተክርስቲያን እና ዓለማዊነት የሰለጠነባት ነው ቤተክርስቲያን። አደረጃጀቷ ዓለማዊ የሆነ ነው፣ አሰራሯ ዓለማዊ የሆነ ነው፣ አስተሳሰቧ ዓለማዊ የሆነ ነው፣ እሴት መርሆቿ ዓለማዊ ምድራዊ የሆኑ ነው። እያንዳንዱን ነገር ዲፋይን የምታደርግበት የምታይበት መንገድ ዓለማዊ የሆነ ነው። በረከት ማለት ምንድነው ቢባል መሬታዊ ነው። ስኬት ቢባል ምንድነው መሬታዊ ነው። ሰዎች ጋራ በምንኖረው የዕለት ተዕለት ኑሮ በማህበረሰብ ውስጥ እንዴት ነው ቦታ የሚገኘው? በምድራዊ ስልትና ዘዴ ነው። መሬታዊ የሆነች ነው፣ ዓለማዊ የሆነች ነው ቤተክርስቲያን። ተግዳሮቶቿ ናቸው እነዚህ እና ሌላው አራተኛው ምናልባት ገንዘብ ነው። ገንዘብ በቤተክርስቲያንና በግል ህይወት ገንዘብን የሁሉ መፍትሄ ኃይል አድርጎ በማሰብ ሰውንና የትኛውንም ግንኙነትና ስራ በገንዘብ መጠን መተመን የዛሬዋ ቤተክርስቲያን ተግዳሮት ነው። ገንዘብ በጣም ያስፈልጋል። በጣም የሚገርመው ነገር ጌታ ኢየሱስ ክርስቶስ ያለ ኮረጆና ያለ ከረጢት በላኳቸው ጊዜ አንዳች ጎደለባችሁን ብሎ ደቀ መዛሙርቱን ጠየቃቸው። አንዳች እንኳን ጌታ ሆይ አሉት። በእርግጥ ገንዘብ ያስፈልጋል፣ እውነት ነው። ገንዘብ ግን ለቤተክርስቲያን ጌታዋ አይደለም፣ የድፍረቷ ምንጭ አይደለም፣ የስልቷ ምንጭ አይደለም፣ የሀብቷ ምንጭ አይደለም፣ የክብሯ ምንጭ አይደለም፣ የመኖር ህልውናዋ አይደለም፣ የስራ ዋስትናዋ አይደለም። ገንዘብ ለቤተክርስቲያን የስራ ዋስትናዋ ህልውናዋ ሊሆን በፍጹም አይችልም። ለዚህ ነው ጌታ ኢየሱስ ክርስቶስ ለገንዘብና ለጌታ መገዛት አትችሉም ብሎ ያለው ማቴዎስ 6 ላይ። ለገንዘብና ለጌታ መገዛት አትችሉም። ቤተክርስቲያን ለገንዘብ አትገዛም። በገንዘብ አትኖርም፣ በገንዘብ አትሞትም። ገንዘብ በማጣት አትፈርስም፣ ገንዘብ በማግኘት አትኖርም። የስልጣን ምንጯ የድፍረት ምንጯ በዚህ ዓለም ራሱ ክርስቶስ ኢየሱስ ነው።
ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ደቀ መዛሙርቱን ወንጌልን ለዓለም ሁሉ እንዲናገሩ እንዲሰብኩ በላካቸው ጊዜ የሚገርመው ነገር ገንዘብ አልሰጣቸውም። ገንዘብ ሊያገኙ የሚችሉበትን መንገድ አላስተማራቸውም። ስለ ገንዘብ አንዳች የነገራቸው ነገር የለም። ሂዱ፣ መንፈስ ቅዱስ ይመጣል፣ ጠብቁ፣ ይወርድባችኋል እና ኃይል ትቀበላላችሁ። በዚያ ጊዜ ምስክሮቼ ትሆናላችሁ በኢየሩሳሌም፣ በሰማሪያ፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ አላቸው እና እንዲጠብቁ የነገራቸው መንፈስ ቅዱስ ነው። እንዲቀበሉ የነገራቸው መንፈስ ቅዱስ ነው። መንፈስ ቅዱስ በእነርሱ ዘንድ ካለ ለዚያ ለተቀበሉት ታላቅ ተልእኮ የሚያስፈልጋቸውን ነገር ሁሉ ያገኛሉ። መንፈስ ቅዱስ በእነርሱ ውስጥ ከሰለጠነ፣ መንፈስ ቅዱስ በመካከላቸው ከሰለጠነ ከሰራ የሚያስፈልገውን ነገር ሁሉ እርሱ ሊያደርግላቸው ይችላል። ኦፍኮርስ ይችላል። ብሩም ወርቁም የኔ ነው ያለ ጌታ በብሉይ ኪዳን በነ ሐጌ በነ ዘካርያስ ዘመን ማለት ነው። የእርሱ የሆነ እግዚአብሔር የሚያስፈልገውን ሪሶርስ ያመጣል። እኛ ግን አሁን ገንዘብን በጣም ትልቅ ቦታ ሰጥተናል። ቤተክርስቲያን እንደ ማንኛውም የቢዝነስ ድርጅት ገንዘብ ማካበት ትልቅ ህልሟ እየሆነ ነው፣ ራዕዩዋ እየሆነ ነው። ገንዘብ ሊያስገኙላት የሚችሉትን ነገሮች፣ ገንዘብ ሊሰሩላት የሚችሉትን ነገሮች፣ መንገዶች፣ ዘዴዎች፣ ስልቶች መፈለግ በጣም ትልቅ ብልጠቷ እየሆነ ነው። ገንዘብ ያስፈልጋል። ግን ለገንዘብ የምትኖር ተቋም አይደለችም ቤተክርስቲያን። በገንዘብ የምትኖር ተቋም አይደለችም ቤተክርስቲያን። በቤተክርስቲያን ውስጥ ትልቁ ትዝ ሊለን የሚገባው ወንጌል ነው። የተቀበለችው የክርስቶስ ወንጌል ነው። የክርስቶስ ሞትና ትንሣኤ ነው የመኖር አለመኖር ህልውናዋ። የክርስቶስ ኢየሱስ ሞትና ትንሣኤ፣ የክርስቶስ ኢየሱስ የማዳን ስራ ነው የመኖር አለመኖር የህልውናዋ ምንጭ። መንፈስ ቅዱስ ነው ያንን ወንጌል እውነት ተናግራ እንድትኖር የሚያደርጋት። ቤተክርስቲያን የምትኖረው በቅዱሳን ህብረት ነው እንጂ በገንዘብ አይደለም፣ በቁሳቁስ አይደለም፣ በህንፃ አይደለም፣ በየትኛው ምድራዊ ሀብትና ጥሪት አይደለም። ቤተክርስቲያን የምትኖረው በቅዱሳን ህብረት ነው። እነዚያ ቅዱሳን ገንዘብ ቢኖራቸው ባይኖራቸው፣ ድሆች ቢሆኑ፣ በዚህ ዓለም ባለጠጎች፣ ምስኪኖች ቢሆኑ፣ ወይም ደግሞ ለብዙዎች የሚተርፉ የሚትረፈረፉ ቢሆኑ፣ ምንም ቢሆኑ በክርስቶስ ግን አብረው ሲሆኑ፣ በክርስቶስ ህብረት ሲፈጥሩ፣ በክርስቶስ በአንድነት እግዚአብሔርን ሲያከብሩ፣ በክርስቶስ በአንድነት ለእግዚአብሔር ሲገዙ፣ በዚያ ህብረት መኖር ቤተክርስቲያን ትኖራለች። ቤተክርስቲያን ህልውናዋ ያ አካላዊ ህብረት ነው፣ ያ አካላዊ አንድነት ነው እንጂ ገንዘብ አይደለም። ገንዘብን የሁሉ መፍትሄ አድርጎ ማሰብ የዛሬው ቤተክርስቲያን ተግዳሮት ነው። ገንዘብን የስኬት ልኬት አድርጎ ማሰብ የዛሬዋ ቤተክርስቲያን ችግር ነው። ገንዘብ ስላላት ቤተክርስቲያን እንዳለች እናስባለን። ገንዘብ ስላላት ሰዎችን መሰብሰብ ስለቻለች፣ ገንዘብ ስላላት አዳራሾችን መስራት ስለቻለች፣ ገንዘብ ስላላት በምድራዊ ቁሳቁሶች ሰዎችን መማረክ ስለቻለች፣ ገንዘብ ስላላት ባሏት የቴክኖሎጂ ውጤቶች የረቀቁ ነገሮች ሰዎች ተደምመውና ተማርከው መጥተው በሳምንት 2 ሰዓትና 4 ሰዓት ቁጭ ብለው ስለሰሙ ስለተሰበሰቡ መዝሙር ስለተዘመረ ያለውን ማክሲመም የቴክኖሎጂ አቅም ስለተጠቀመች አለች ብለን እንላለን። ነው እንደሱ አይደለም የቤተክርስቲያን መኖር የሚለካው፣ የቤተክርስቲያን ህልውና የሚለካው። እና ስለ ገንዘብ ያለን አስተሳሰብ የቤተክርስቲያን የዛሬው ትልቁ ተግዳሮት ነው። ስለዚህ ሊታሰብበት ይገባል። በሐዋርያት ዘመን ሰዎች ገንዘባቸውን ያመጡ ነበር፣ ይሰጡ ነበር። ግን ማንም ሰው ስለ ገንዘብ አልነበረም የሚመጣው። በዚያ ስለተገለጠው ህይወት ነበር፣ በዚያ ስለሚሰበከው ክርስቶስ ነበር፣ በዚያ ስለሚሰራው የእግዚአብሔር መንፈስ ነበር፣ በዚያ ስለታየው ስለመጣው ስለተገለጠው ስለ እግዚአብሔር መንግስት ነበር። ሰው ገንዘብ ይዞ ሲመጣ ገንዘብ አተርፋለሁ ብሎ አልነበረም የሚመጣው። ሰው ወደዚያ ሲመጣ ገንዘብ አገኛለሁ ብሎ አልነበረም የሚመጣው። ገንዘባዊ አስተሳሰብ አልነበረም ገንዘባቸውን እንዲሰጡ ያደርጋቸው። ይልቁንም የሚበልጥ ህይወት፣ የሚበልጥ በረከት፣ የሚበልጥ ደስታ፣ የሚበልጥ ሰላም በዚህ ህብረት ውስጥ እንዳለ ስለሚያውቁ እና ገንዘባቸው ምንም እንዳልሆነ እንደማያኖራቸው ስለሚያስቡ ነው እያመጡ በሐዋርያት እግር ስር ይጥሉት የነበረው፣ እያመጡ በሐዋርያት እግር ስር ያደርጉት የነበረው። እና ከነርሱ መካከልም በገንዘብ ስሌት አልነበረም የሚኖሩት፣ በመካከላቸውም አንዳች ችግረኛ አልነበረም ብሎ ያለው ሉቃስ በሐዋርያ ስራ ታሪኩ ለዚያ ነው። እና ገንዘብ ትክክለኛ ቦታውን ማግኘት አለበት። ገንዘብ በትክክለኛ አስተሳሰብ እና አደራረግ መመራት አለበት በቤተክርስቲያን ውስጥ። ሌላው የዛሬው ተግዳሮት የቤተክርስቲያን ተግዳሮት ቅይጣዊነት ነው። ቅይጣዊነት ብለን ስንል መጽሐፍ ቅዱሳዊ የክርስትና እውነትና ትምህርት ከባህላዊና ዘልማዳዊ የሃይማኖት መልክና አሰራር ጋር ለማስማማትና አብሮ ለማራመድ መሞከር ነው። ከሰማይ በታች እንድንበት ዘንድ የተሰጠን ሌላ የለም፣ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ አማራጭ አዳኝ አይደለም። ኢየሱስ ክርስቶስ ተጨማሪ አዳኝ አይደለም።
ኢየሱስ ክርስቶስ ጉድለታችንን የሚሞላ ወይም የጎደለብንን ለመሙላት የመጣ አይደለም። ኢየሱስ ክርስቶስ ብቻውን ወደ እግዚአብሔር የሚያቀርበን ነው። ብቻውን መዳናችን ነው። ብቻውን ክብራችን ነው። ብቻውን በአብ ፊት ድፍረታችን ነው። ብቻውን ወደ አብ የምንገባበት ነው። ብቻውን ለእግዚአብሔር ልጆች የሆንበት ነው። ኢየሱስ ክርስቶስ ብቻውን ያድናል። ከእርሱ ጋር ሌሎችን ነገሮች ለማስማማት መሞከር ትልቅ ስህተት ነው። ባህላዊውን አስተሳሰብና ሃይማኖት ይዘን ጨምረን በአንድ እጃችን ይህንን የምናደርግ ከሆነ በእርግጥ ክርስቶስን ገና አልተረዳነውም ማለት ነው። ሌሎች ሊያድኑ የሚችሉ አማራጮች ቢኖሩ ኖሮ ክርስቶስ መምጣት ባላስፈልገው ነበር። ሌሎች ሊሰሩልን የሚችሉ ቢሆን ኖሮ ክርስቶስ መገለጡ ባላስፈለገ ነበር። እግዚአብሔር የጠፋውን አዳም በመልኩና በአምሳሉ የፈጠረው የጠፋው እስትንፋሱን እፍ ያለበት የጠፋውን አዳም መልሶ ገንዘብ ለማድረግ የሚችልባቸው ሌሎች አማራጮችና አቋራጮች ቢኖሩ ኖሮ አንድያ ልጁን ለመስጠት ሰው ሆኖ መጥቶ ስጋ ለብሶ በስጋና በደም ተካፍሎ በመስቀል ላይ እንዲሞት ባላደረገውም ነበር እና ብቸኛው አማራጭ እሱ ነው። ለዚህም ነው ጌታችን ኢየሱስ ክርስቶስ እውነት፣ መንገድ፣ ሕይወት ከእኔም በቀር ወደ አብ የሚመጣ የለም ብሎ ያለው። አንዳንድ ጊዜ ነውር ስለሚሆንብን ስለሚያሳፍረን በግልጥ አንናገረውም እንጂ ልባችን ተከፍሏል። ያንዳንዶቻችን ልብ ባለፍንበት የባህል ሃይማኖት ውስጥ ባለፍንበት የባህል ግርግር ውስጥ ሳናውቀው ለክርስቶስ ያለን ሙሉ ልብ ተቆርሶብናል። ሳናውቀው ለክርስቶስ ያለን ሙሉ ስሜት ተቆርሶብናል እና ማንነታችንን ሌላ ነገር ላይ መመስረት ጀምረናል፣ ወይም ማንነታችንን ሌላ ነገር ውስጥ መፈለግ ጀምረናል። በክርስቶስ ኢየሱስ ያመንን እኛ፣ በክርስቶስ ኢየሱስ አምነን ለእግዚአብሔር ወንዶችና ሴቶች ልጆች የሆንን እኛ፣ ቅዱሱን መንፈስ የተካፈልን እኛ ማንነታችን ሙሉ በሙሉ ያለው ክርስቶስ ውስጥ እንጂ ሌላ ነገር ውስጥ አይደለም እና በክርስቶስ አዲስ ፍጥረት ሆነናል። በክርስቶስ አዲስ ፍጥረት ሆነናል። ማንም በክርስቶስ ኢየሱስ ቢሆን እርሱ አዲስ ፍጥረት ነው እንዳለ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ኦፍኮርስ በክርስቶስ አዲስ ፍጥረት ሆነናል። ሁለት አይደለም። እዚህና እዚያ ልንሆን አንችልም። ግን ተቀይጧል ብዙ ነገር። ለማስታረቅ እየሞከርን ነው፣ ለማሳየት እየሞከርን፣ ለማስተያየት እየሞከርን ነው እና በሁለት እጃችን ሁለት አማራጮችን ይዘን ለመሄድ እየሞከርን ነው። ኤልያስ ለእስራኤላውያን እስከ መቼ በሁለት ልብ ታነክሳላችሁ እንዳላቸው አሁን በሁለት ልብ እያነከስን ነው። ክርስቶስ ጌታ ከሆነ፣ አዳኝ ከሆነ፣ እርሱ ቤዛችን ከሆነ፣ እርሱ ወደ እግዚአብሔር የምንቀርብበት ከሆነ ክርስቶስ ይሁን። ሌላ ነገር ካለን ደግሞ እንከተል። ያንን ሌላ አማራጭ ካለን እሱን እንያዝ። በባህላችን ውስጥ ያለ፣ በልምዳችን ውስጥ ያለ፣ ምናልባት በጥንት ሃይማኖት ውስጥ በጥንት ሃይማኖታዊ ልምምዶች፣ ስርዓቶች ውስጥ፣ ተፈጥሯዊ የሃይማኖት ስርዓቶችና ልምምዶች ውስጥ ሌላ መፍትሄ አድርገን ያየነውና የገባን የተረዳነው ነገር ካለ እሱ ጌታ ይሁን በላችን። በእኛ ላይ ግን ክርስቶስ ኢየሱስ ብቻ ጌታ ይሆናል እና በቤተ ክርስቲያን ውስጥ ቅይጣዊነት እየመጣ ነው። በባህል ስም ባህል በራሱ ምንም ጥፋት የለውም፣ ክፋት የለውም። የኔ ማንነት የኔ አይደንቲቲ ያለው ባህሌ ውስጥ ሳይሆን እምነቴ ውስጥ ነው። እምነቴ ብዬ ስል ደግሞ ክርስቶስ ኢየሱስ የሞተልኝ ማለት ነው። በእግዚአብሔር ፊት የማላፍርበት ማንነቴ፣ በሰው ሁሉ ፊት የማላፍርበት ማንነት ያለው ባህሌ ውስጥ አይደለም። ባህል ለኔ አስፈላጊ ነው። ማህበራዊ ግንኙነቴ ነው። ከሰዎች ጋር የምግባባበት ቋንቋዬ ነው። ከሰዎች ጋር አብሬ የምኖርበት፣ በመስጠትና መቀበል ህይወትን እየተጋራሁ የምኖርበት፣ የምመላለስበት ህይወት ነው። ማንነቴ ግን ያለው ክርስቶስ ውስጥ ነው እና ማላፍርበት ማንነት በሰውና በእግዚአብሔር ፊት ማላፍርበት ማንነት ያለው በክርስቶስ ኢየሱስ ያገኘሁት አዲስ ህይወት ውስጥ ነው። ቅይጣዊነቶች ቦታ እያገኙ ነው። ቅይጣዊነቶች የቤተክርስቲያን የዛሬው ተግዳሮቶች ናቸው። ስሜታዊነት ነው። ስሜታዊነት አምልኮን፣ አሰራርና መድረክን ከሰዎች ሰዎችን ስሜታዊ ፍላጎት ከማርካት አኳያ መቃኘትና ውጫዊ ውበት ላይ ሙሉ ትኩረት ማድረግ ሌላው ተግዳሮት ነው የዛሬው ቤተክርስቲያን። ጌታችን ኢየሱስ ክርስቶስ ፈሪሳውያኑን እንዳላቸው ማለት ነው የወጭቱን ውጭ ታጠራላችሁ ብሎ እንዳላቸው፣ ውስጣችሁ የተለሰነ መቃብር ነው ብሎ እንዳላቸው፣ ይሄ ግብዞች ናችሁ ብሎ እንዳላቸው፣ በውጫዊ ነገር ላይ ይመሰረታል ብዙ ነገራችን። ውስጣችን ክፋት እያለ፣ ውስጣችን ጥላቻ እያለ፣ ውስጣችን መከፋፈል፣ ልዩነት እያለ፣ ውስጣችን ዓለማዊነት፣ አረማዊነት እያለ፣ ውስጣችን ስንፍና፣ ሀኬተኝነት እያለ ግን በውጫዊ ዜማዎቻችን፣ በውጫዊ አሰላለፎቻችን፣
በውጫዊ ሃይማኖታዊ አደራረጎቻችንና ነገሮቻችን ራሳችንን ለመክደን እንሞክራለን። አይሆንም። ለስሜታችን የሚመቸውን ለስሜታችን የሚያደላውን ነገር እናደርጋለን። ስሜት የኛን የተፈጥሯችን አንድ አካል ነው። ስለ ስሜታችን ግዴለሽ ልንሆን አንችልም። ግን ስሜት አይደለም ሊመራን የሚገባው። የእግዚአብሔር መንፈሳችንን ገዝቶ የእግዚአብሔር መንፈስ በመንፈሳችን ላይ ሰልጥኖ ህሊናችን ሊመራን ይገባል። የማሰብ አቅማችን ሊመራን ይገባል። እግዚአብሔርን የምንመስለው አንዱም በማሰብ አቅማችን ነው። ያ የተዋጀ አእምሮን ሁሉ እንማርካለን ብሎ ሐዋርያው ጳውሎስ እንዳለ በእግዚአብሔር ላይ የሚነሳውን ከፍ ያለውን ሐሳብ እናፈርሳለን ብሎ እንዳለ ያ ሐሳብ ፈርሶ የልባችን ጨለማ በርቶ አእምሮአችን ተዋጅቶ በተለወጠ አእምሮ ለእግዚአብሔር ወንዶችና ሴቶች ልጆች ከሆንን የምንመራው በዚያ በተለወጠው አእምሮ ማሰብ በሚችል ትክክለኛ ጥያቄ መጠየቅ በሚችል ለሚጠየቀው ጥያቄ ትክክለኛ መልስ መስጠት በሚችል እግዚአብሔራዊውን ሐሳብ ለማስተናገድ በሚችል እግዚአብሔራዊውን ሐሳብ ለመግዛት ለመቀበል ለዚያ ራሱን ለማስገዛት በሚችል ማንነት ነው መመራት ያለብን፣ በስሜታችን አይደለም። ስሜታችን መምራት ከጀመረ በጣም ከባድ ነው። ስሜታዊ ነገራችን በጣም እያየለብን ነው። በጣም የሚገርመው ነገር ለዓይናችን ያማረን ነገር ሁሉ እውነት እንደሆነ እናስባለን። ለስሜታችን የተመቸን ነገር ሁሉ እውነት እንደሆነ እናስባለን። የክርስትና እውነት እንደሱ አይደለም። የክርስትና እውነት እንደሱ አይደለም። ለዓይን የማያምሩ መንገዶች ያሉበት ክርስትና፣ ለስሜት የማይመቹ መንገዶች ያሉበት ክርስትና። ለምሳሌ አንዱ መስቀልን መሸከም ነው። መከራውን አብረን እንድንካፈል አይደለም ምሳሌውን ትቶላችኋል ብሎ የሚለን ጴጥሮስ ኦፍኮርስ ክብሩን ብቻ አይደለም መከራውንም እንድንካፈል ነው የተጠራ ነው። እና ከእርሱ ጋር ዓለም እንድትጠላን፣ ከእርሱ ጋር እንድንሰቀል፣ ከእርሱ ጋር እንድንሞት ሐዋርያው ጳውሎስ ቢሆንልኝ በሞቱ እንድመስለው በትንሣኤውም እንድካፈል እመኛለሁ ብሎ እንዳለ በፊልጵስዩስ መጽሐፍ ውስጥ ከእርሱ ጋር ከክርስቶስ ጋር ስለ ኃጢአት ራሱን አሳልፎ ሰጥቶ በመስቀል ላይ እርቃኑን ከተሰቀለው ከክርስቶስ ጋር መከራን ለመቀበል ነው የተጠራ ነው። ክርስትና ለስሜት የሚመች ብቻ አይደለም። ክርስትና በበጎ ህሊናችን፣ ክርስትና በቅን ህሊናችን ለእግዚአብሔር የምንገዛበት ህይወት ነው። ስለዚህ ስሜትን እየተከተልን የስሜትን ጫፍ እየተከተልን በስሜት መቆንጠጫ፣ በስሜት መቧጠጫ ወይም በስሜት መጎተቻ ሰዎችን እየጎተትን ወደምንፈልገው ነገር ማድረስ ወይም መውሰድ አደጋ አለው። ስሜታዊነት በጣም አስቸጋሪ የሆነ ነው። አምልኳችን ላይ እያጠላ ነው። አሰራሮቻችን ላይ፣ መድረኮቻችን ላይ በጣም እያጠላ ነው። መንፈስ ቅዱስ ሰዎችን ሲነካ ሲሞላ በሰዎች ህይወት ውስጥ መስራት ሲጀምር በእርግጥ ስሜታቸው ከፍ ሊል ይችላል። ሊደሰቱ ይችላሉ፣ ሊያለቅሱ ይችላሉ፣ ንስሐ ሊገቡ ይችላሉ፣ ሐሴት ሊያደርጉ ይችላሉ። እውነት ነው። ግን መንፈስ ቅዱስ እየመራቸው ነው እንደሱ የሚያደርገው። ሲሞላቸው ኃይልን በእነርሱ ሲገልጥ በእርግጥ እየመራቸው ነው እንደሱ የሚያደርገው። የሚመራቸው በበጎ ህሊናቸው መታዘዝ ሲችሉ ነው። የሚመራቸው በበጎ ህሊናቸው መቀበል ማመዛዘን ሲችሉ ነው። እና ሐዋርያው ጳውሎስ ለዚህ ነው በጎ ህሊናን ጥለው በእምነት ነገር ሰዎች መርከብ ያለ መሪ እንደሚጠፋ ጠፍተዋል ብሎ እንደሚል። የኮምፓስ የሌለው ህይወት አይደለም በመንፈስ ቅዱስ የምንመራበት ህይወት። ምሪት የሌለው ልኬት የሌለው አይደለም። የሚገዛዋል የሚመራዋል እርሱ መንፈስ ቅዱስ ነው። ይሄ በጣም ሊታሰብበት ይገባል። ሌላው ዘረኝነት ነው። ዘረኝነት ብለን ስንል በመልክ መመሳሰል፣ በብሔር መመሳሰል፣ በቋንቋ መመሳሰል ብቻ አይደለም። በጊዜያዊ አጀንዳ መመሳሰልም ሊሆን ይችላል። ዘረኝነት ሰዎች ሊፈጥሩት የሚችሉት ነገር ነው። ዘረኝነት ማለት በትውልድ ከአንድ ቤተሰብ መምጣትና ከአንድ ጎሳ መጠራት ብቻ አይደለም። ኦፍኮርስ አንዱ ሊሆን ይችላል፣ ግን እሱ ብቻ አይደለም። ቤተሰባዊነት ብቻ አይደለም። የጋራ አጀንዳ ፈጥሮ ሌሎችን በማግለል ለጋራ ጥቅም አድሏዊ አይነት አካሄድ ሁሉ ከዘረኝነት ጋር ሊደመር ይችላል። በክርስቶስ ያገኘነው አካላዊ አንድነት በሚገዳደር መልኩ በተለያየ ተፈጥሯዊና ሰው ሰራሽ ብዝሃዊነቶች ጎራ ለይቶ መሰለፍና መለያየት ልትሉት ትችላላችሁ። ዘረኝነት እየበዛ ነው።
በተለያየ በቤተ እምነት ስም ዘረኝነትን እንፈጥራለን። በኢኮኖሚ አቻነት ዘረኝነትን እንፈጥራለን። በችሎታ በክህሎት ዘረኝነትን እንፈጥራለን። በጊዜያዊ ስሜትና ፍላጎት ዘረኝነትን እንፈጥራለን እና ሌሎችን እንገፋለን፣ እናገላለን። በቤተ ክርስቲያን ውስጥ ሌላ ቤተ ክርስቲያን መመስረት እንሞክራለን። በጣም የሚገርመው ነገር በቤተ ክርስቲያን ውስጥ አብረን በክርስቶስ ተዋጅተን አብረን አንዱን መንፈስ ጠጥተን በአንዱ መንፈስ ተጠምቀን ሳለ በመዘምራን ስም የሆነ ዘረኝነት ይፈጠራል። በጸሎት አገልጋዮች ስም ሌላ ዘረኝነት ይፈጠራል። በመሪዎች ስም ሌላ ዘረኝነት ይፈጠራል እና ያ ሰርክል ራሱን የቻለ አንድ የተለየ ሰርክል፣ ደማቅ ክብ ያለው ደማቅ መስመር ያለው ሌላ የተለየ ይሆናል እና አንዳንድ ጊዜ በቤተ ክርስቲያን ስም የሆነ እድር እቁብ እንፈጥርና ድሆችን እንገፋለን። ገንዘብ ማዋጣት የማይችሉት ይረሳሉ። ኮርስ ዘረኝነት በጣም ከባድ ነው፣ ውስብስብ ነው እና ይሄ የዛሬዋ ቤተክርስቲያን ሌላው ተግዳሮት ነው። ስምንተኛው ምናልባት ለኔ መጨረሻ ብዬ ልለው የምችለው ድርጅታዊነት ነው። በክርስቶስ ኢየሱስ በክርስቶስ ሕያው አካል ውስጥ ያለውን መንፈሳዊ ህብረትና ሰማያዊ አደራረግ በምድራዊ አወቃቀሮች፣ አሰራሮችና አጀንዳዎች መተካት፣ ይሄ በጣም አደገኛ ነገር ነው። ቤተክርስቲያን ተቀዳሚ አጀንዳው፣ ዋናው አጀንዳው ወንጌል ነው። የምትኖርለት አጀንዳው ወንጌል ነው። አለማሰብ፣ አለመናገር የማትችለው ወንጌል ነው። ብትጣላ በወንጌል ነው። በቤተክርስቲያን በቅዱሳን መካከል ክርክርና ጭቅጭቅ ቢነሳ በወንጌል ነው። ብዙ ሰዓት ብናጠፋ የምናጠፋው፣ ብዙ ብንሟገት ብንጓተት የምንጓተተው ስለ ወንጌል ነው መሆን ያለበት። ምክንያቱም አጀንዳዋ እሱ ነው። ሌላ አጀንዳ የላትም ቤተክርስቲያን። ተቀዳሚው አጀንዳዋ በወንጌል ድሆችን፣ በወንጌል የተጣሉትን፣ በወንጌል የተጎዱትን፣ በወንጌል ከእግዚአብሔር የራቁትን፣ በወንጌል በኃጢአት የተተበተቡትን ነፃ ማውጣት ነው። በወንጌል ለታወሩ፣ ለታመሙ፣ ለተከዙ፣ ላዘኑ፣ ሰው ለሌላቸው መድረስ ነው። በክርስቶስ ኢየሱስ ወንጌል የማዳን ስራ ለሰዎች መድረስ ነው። ሌላ ግለሰባዊ ቢዝነስ አጀንዳ ቤተክርስቲያን ውስጥ ትልቅ እየሆነ ሲመጣ አደጋው ከባድ ነው። ቡድናዊ የቢዝነስ አጀንዳ ትልቅ እየሆነ ሲመጣ በጣም ምድራዊ ሀብት ማፍራት፣ ምድራዊ ቁስ መስራት፣ ምድራዊ ክብር ማግኘት ለቤተክርስቲያን ትልቅ አጀንዳ ሲሆን በጣም ከባድ ነው። የቤተክርስቲያን ትልቁ አጀንዳ ወንጌል ነው እና በክርስቶስ ኢየሱስ ወንጌል ሰዎችን ሁሉ ለእግዚአብሔር መንግስት ማብቃት ነው፣ መስራት ነው። ከአመፀኝነት ተፈተው፣ ከስንፍና ተፈተው፣ ከኃጢአት ተፈተው፣ ከነውር አመልጠው፣ ከሞት ወደ ህይወት ተሻግረው በክርስቶስ መልክ እንደገና ተሰርተው በእግዚአብሔር መንፈስ በእግዚአብሔር ቃል እውነት እንደገና ለእግዚአብሔር ተወልደው እያደጉ እየተለወጡ ክርስቶስን እየመሰሉ እግዚአብሔር በእነርሱ ህይወት በቤታቸውና በኑሯቸው እየከበረ ሲሄድ ማየት ነው። እርስ በርስ መተናነጽ ነው። እርስ በርስ መተጋገዝ ነው። እርስ በርስ መሰራራት ነው። ትልቁ አጀንዳ ይሄ ነው። ድርጅታዊነት ገንዘብ ነው የሚመራው። ድርጅታዊነት የጋራ ጥቅም ነው የሚመራው። መብትና ግዴታ፣ በጋራ ጥቅም ትስስር ውስጥ ያለ መብትና ጥቅም ነው የሚመራው። መብትና ግዴታ ነው የሚመራው። ድርጅት እንደሱ ነው። ድርጅት የሚኖርለት የጋራ ጥቅም ያለው የጋራ ትርፍ ያለው ነገር ነው። በዚያ የተለየ የጋራ ጥቅም ውስጥ እና በድርጅት ውስጥ መብት የምትገዙት በገንዘብ ነው። መብት የምትገዙት በሆነ ልዩ ክህሎትና ችሎታ ነው። በዛሬዎቹ የግል ድርጅቶች ውስጥ፣ በዛሬዎቹ ውስጥ የአክሲዮን ማህበሮች ውስጥ ታውቃላችሁ፣ ሰዎች ብዙ ገንዘብ ያለው ብዙ ድምፅ አለ፣ ይከበራል፣ ይፈራል። ቤተክርስቲያን ውስጥ ድምፅ በገንዘብ አይገዛም፣ በሀብት ልክ አይለካም፣ በእውቀት በልምድ በእድሜ አይለካም። እግዚአብሔር እንደፈለገ በቅዱሱ መንፈሱ አማካይነት ሰዎችን በተለያዩ አገልግሎቶች በተለያዩ ቦታዎች ይሾማል፣ ያስቀምጣል እና እነዚያ ሰዎች የተሰጣቸውን አደራ እግዚአብሔር ለመወጣት ያገለግላሉ፣ ይሮጣሉ፣ ይሰራሉ። የመብትና ጥቅም ድርድር የለም ቤተክርስቲያን ውስጥ እና ድርጅታዊነት በጣም እየበረታ ነው። እነዚህ ነገሮች ለዛሬዋ ቤተክርስቲያን በደንብ ወገቧን ጠበቅ አድርጋ ኮተቷን ሰብሰብ አድርጋ ለወንጌልና ለወንጌል ብቻ እንዳትኖር እያደረጓት ነው። በልዩ ልዩ ነገሮች እየተተበተበች ነው። ከውስጧ የሚወጡት የሚሰሙት ወሬዎችና አጀንዳዎች መሬታው እየሸተቱ ነው እና በግልና በጋራ ሲነገሩ፣ ሲሰበኩ፣ ሲወራላቸው፣ ሲተረኩ፣ ለጭቅጭቅ ምክንያት ሲሆኑ የምንሰማቸው ነገሮች በደንብ ተከፍተው ተገልጠው ተፈትሸው ሲታዩ ወንጌል አይደለም ውስጣቸው ያለው፣ የተለየ ምናልባት ወንጀል ሊሆን ይችላል። እነዚህን ነገሮች በጥንቃቄ ማሰብ ያስፈልገናል። በእነዚህ ጉዳዮች ላይ እንደ እግዚአብሔር ቃል እግዚአብሔርን የምትፈሩ ሰዎች በክርስቶስ ኢየሱስ የእግዚአብሔርን መንግስት ለመውረስ የተጠራችሁ፣ በክርስቶስ አካል ውስጥ በአንድ ጅማት የተገመዳችሁ፣ አንዱን ቅዱሱን መንፈስ የምንካፈል፣ ቅዱሱን መንፈስ አብረን የምንጠጣ፣ ቅዱሱን ማዕድ
ክርስቶስን ስጋና ደም አብረን የምንካፈል ሁላችን በጌታ ፍቅር ጠይቃቸዋለሁ። ጊዜ እንውሰድ፣ አብረን እንጸልይ፣ መጽሐፍ ቅዱስ እንክፈት፣ እነዚህን አጀንዳዎች እናያቸው። በእርግጥ ቤተክርስቲያን በእነዚህ ልኬቶች ስትለካ ነች አይደለችም እንነጋገር። እኔ ለመመለሷ እኔ እግዚአብሔር በቤተክርስቲያን ውስጥ የሚፈልገውን ነገር በእኔ ህይወት እንዲያገኝ ምን አይነት እርምጃ በግሌ መራመድ አለብኝ? አብረን ምን አይነት እርምጃ መውሰድ አለብን? እንምከር። እግዚአብሔርን የሚፈሩ እነርሱ ያን ጊዜ ተነጋገሩ። ያን ጊዜ በፊቱ የመታሰቢያ መጽሐፍ ተጻፈ። እኔ በምሰራበት ቀን ገንዘቤ ትሆናላችሁ እንዳላቸው ጌታ ማለት ነው። እግዚአብሔር በሚመጣው ዘመን በቤተ ክርስቲያን ውስጥ በመንግስቱ ሊገልጥ ያለውን ታላቁን ክብሩን ለመካፈል ከፈለግን፣ እግዚአብሔር ሊሰራ ላለበት ነገር መንገድ መሆን ከፈለግን፣ ከእርሱ ጋር ለመስራት ከወደድን እና ከእርሱ ጋር እንድንሰራ እድል ተሰጥቶን ከሆነ ልሞግታችሁ እንደ ወንድም፣ ልሞግታችሁ እንደ እግዚአብሔር መንግስት የወንጌል ባላደራ፣ ልሞግታችሁ በዚህ የወንጌል አገልግሎት ውስጥ በድካምና በብርታት በመውደቅና በመነሳት በክፉና በመልካም እያለፈ ጥቂት ዓመታቶችን ከፊታችሁ እንደሮጠ አገልጋይ ጊዜ እንውሰድ፣ እንጸልይ፣ እንምከር። ቅዱስ መንፈሱ ይምራል። ጌታ በፊታችን ይሁን። ደግሞም ሁለት ሆናችሁ በስሜ በምትሰበሰቡበት እኔ በዚያ ከእናንተ ጋር ሆናለሁ ያለ ጌታ በመካከላችን ይሆናል። ሁልጊዜ ከእናንተ ጋር ሆናለሁ ብሎ ተስፋን የሰጠን እርሱ በእርግጥ እየጠወለግን ስንሄድ፣ እየደከምን ስንሄድ፣ የምንናገረው ሲጠፋብን፣ ከቃሉ ስንስት፣ የተነገረንን ስንረሳ ወደ ራሱና ወደ ክብሩ ሊመልሰን በመንገዳችን ይቀላቀለናል። ኢየሱስ ክርስቶስ ጌታ ነው። ጌታ ሆይ እናመሰግናለን። ስለምትረዳን ስለምትመራን እናከብራለን። ክብሩን ሁሉ ላንተ እንሰጣለን። በክርስቶስ ኢየሱስ አሜን።